ስሜ ብሩክ ዱላ ይባላል። በቢኤንቢ ትምህርት ቤት ከ1992 ጀምሮ እስከ 2003 ከአንደኛ ክፍል እስከ 12ኛ ክፍል ተምሬያለሁ። ከትምህርት ቤት ከወጣሁ በኋላ በአዲስ አበባ ዩኒቨርሲቲ በአካውንቲንግ እና ፋይናንስ የመጀመሪያ ዲግሪን አግኝቻለሁ። ከዛ በኋላ ወደ ግል ንግድ ነው የሄድኩት። አሁን በግል ንግድ ላይ ተሰማርቼ ነው የምገኘው። ከቢኤንቢ ፎንድ ሜሞሪዎች መካከል ብዙ ናቸውና ከማስታውሰው አዳር ማስታውሳት አለች። 4ኛ ክፍል ያለን ነው መሰለኝ የአዳር ፕሮግራም ተዘጋጅቶ ተማሪዎች የሚዝናኑበት ቤት እንደሄድኩኝ ታመምኩ ብዬ ቤት አጭበረብራለሁ። ከዛ በኋላ በሚቀጥለው ቀን የአዳር ፕሮግራሙ ሲዘጋጅ ከቤት ተከለከልኩኝ እና እዚህ የሚለኝ እኔና ዮሴፍ ይሳቅ ብቻ ነበር ያልተገኘ ነው። ጠዋት ተማሪዎች ያሳለፉትን ነገር ሲነግሩኝ እጅግ በጣም ነበር ዲስአፖይንትድ የሆንኩት በውሸቴ። እሱን መቼም አልረሳውም። ቢኤንቢ ለኔ ዛሬ ላይ ሆኜ ሳስበው ያን የመሰለ ትዝታ የማይገኝ ነው። ቢኤንቢ ለኔ ከአካዴሚክ ትምህርት በላይ እጅግ በጣም የሚገርሙ ጓደኞቼን አግኝቼበታለሁ። በሀዘንም በደስታም ስቲል የምንገናኝ ልጆች አለን። ከመምህራን ደግሞ መምህር ግርማ መኮንንን አልረሳውም። ከተናገረኝ ነገር ጀምሮ ስቲል የህይወት ማይልስቶኖች ላይ ሲሆን ወደኋላ ሆኜ የማስበው እሱ የተናገረኝን ነገር ነው። ሩቱን የማይረሳ ሰው ምንም ቢሆን ፈተናዎችን ማለፍ እንደሚችል ይነግረኝ ነበረ። ቲቸር ግርማን መቼም አልረሳውም። አመሰግናለሁ።